ብዙ ሰዎች ብቸኝነትን እንደ በሽታ፣ እንደ መገለል ወይም እንደ ቅጣት ነው የሚመለከቱት። ብቸኝነት ማለት ከጓደኛ መራቅ፣ በሰዎች አለመፈለግ ወይም የጨለመ ጊዜ ማሳለፍ የሚመስላቸው ብዙዎች ናቸው። ነገር ግን ዛሬ እውነቱን ልንገራችሁ፣ ብቸኝነት ከፈጣሪ የተሰጠን ታላቅ ስጦታና ስኬትን ለመገንባት የምንጠቀምበት ምስጢራዊ ኃይል ነው። በዛሬው ቪዲዮ ከውጫዊ ግርግር ተነጥለህ ለራስህ የምትሰጠው ጊዜ እንዴት ሕይወትህን አቅጣጫ እንደሚቀይረው፣ አእምሯችንን ስል እንደሚያደርገውና እንዴት የፈጠራ ችሎታችንን እንደምንጠቀም እንመለከታለን። ብቸኝነትን አትፍሩ። ወደ ውስጥህ የምታደርገው ጥልቅ ጉዞ በር ነው፣ ወደ ታላቅ ማንነት የሚወስድ በር። ቪዲዮውን ላይክ በማድረግ ጀምረው። ሀበሻን ማይንድሴት እንኳን ወደ እውነተኛው ዓለም በሰላም መጣ። የመጀመሪያው ራስን የማወቅ መሰላል። ብቸኝነት ከሁሉ በፊት ራስን የማግኘት ጉዞ ነው። ኑሮ በውጫዊ ድምፆች ተሞልቷል። የማህበራዊ ሚዲያ ጫጫታ፣ የጓደኞች አስተያየት፣ የሥራ ግፊት። እነዚህን ድምፆች የማንነትህን እውነተኛ ድምፅ ያደበዝዙታል። የማንነትህን መሰረት ለመጣል፣ የራስህን ዋጋ ለመወሰንና ለምን እንደምትኖር ለመመለስ ግርግር ከሌለበት ቦታ መሆን አለብህ። በብቸኝነት ጥያቄዎችን ትጠይቃለህ። እኔ በትክክል የምፈልገው ምንድን ነው? የሕይወቴ ዓላማስ? የሌላውን ሰው ሕይወት እየኖርኩ አይደለም። ብቻችንን ስንሆን የምናደርገው ነገር ሁሉ የራሳችን ምርጫ መሆኑን እንረዳለን። ማኅበራዊ ጫና ስለሌለ የውሸት ጭንብላችን ይወልቃል፣ እውነተኛ ማንነታችንም ይወጣል። ለራሳችን ሐቀኛ ለመሆን ብቸኝነት የመጀመሪያው ደረጃ ነው። ራሳችንን ሳናውቅ ወደ የትኛውም ስኬት መሄድ አንችልም። ራስን ማወቅ ደግሞ በጸጥታ ይጀምራል። ሁለተኛ፣ የፈጠራ ምንጭና የትኩረት ኃይል። ታላላቅ ሐሳቦች የሚወለዱት በዝምታ ነው። አእምሯችን እንደ በረዶ ኩሬ ነው። ውጫዊ ነገሮች ሲበዙበት ይረበሻል፣ ይወዛገባል። ውሃው ሲረበሽ ደግሞ ከታች ያለውን ነገር ማየት አንችልም። ብቸኝነት ግን የአእምሮን ውሃ ያረጋገዋል። ታላላቅ ሳይንቲስቶች፣ ጸሐፊዎችና የቢዝነስ ሰዎች በየጊዜው ለብቻቸው ጊዜ ያሳልፋሉ። ለምን? ምክንያቱም ጥልቅ ሥራ ወይም ዲፕ ወርክ የሚባለውን የትኩረት ደረጃ ለመድረስ ብቸኝነት የግድ ነው። በብቸኝነት ለሰዓታት ሳናቋርጥ በአንድ ነገር ላይ ማተኮር እንችላለን። ይህ ከብዙ ሰዓታት ግርግር ይልቅ በአጭር ጊዜ ውስጥ ተአምር መፍጠር ያስችላል። ፈጠራ ወይንም ክሬቲቪቲ ማለት የቆዩ ሐሳቦችን በአዲስ መንገድ ማገናኘት ነው። አእምሮ ሲረጋጋ ከዚህ በፊት ያልታዩ ግንኙነቶችን የማየት ብቃት ያገኛል። ይህ ታላቅ የፈጠራ ኃይል የሚመነጨው ከዚሁ ከብቸኝነት ነው። ምርጥ ሐሳብህን ለመያዝ ዓለምን ጸጥ እንዲል አድርግ። ሦስተኛ፣ የመቋቋም አቅምና ነፃነት። ብቸኝነት ነፃነትን ያጎናጽፋል። በብቸኝነት የምናሳልፈው ጊዜ ለስሜታዊ ጥንካሬያችን መሰረት ይጥላል። ብዙ ሰዎች ደስታቸውን የሚፈልጉት በሌሎች ሰዎች ተቀባይነትን በማግኘት፣ ውዳሴ በመስማት፣ ሁልጊዜም በሰዎች በመከበብ ነው። ይህ ደግሞ ከሰዎች ፍቃድ ጋር የሚያያይዘን አደገኛ ጥገኝነት ነው። ብቸኛ መሆኑን ስትለምድ የራስህ ምርጥ ጓደኛ ትሆናለህ። ደስታህን ለመፍጠር የውጭ አካል አያስፈልግህም። ይህ ማለት ደግሞ ከሌሎች የሚመጣውን ትችትም ሆነ ምስጋና በእኩል መረጋጋት መቀበል እንድትችል ያደርግሃል ማለት ነው። ለስኬት የሚመጣውን ጫናና ለውድቀት የሚመጣውን ተስፋ መቁረጥ የመቋቋም አቅም ትገነባለህ። በተጨማሪም ብቸኝነት ጊዜህን በአግባቡ ለመጠቀም ያስችልሃል። ጉልበትህንና ጊዜህን የማይጠቅሙ ግንኙነቶችን ትለያለህ። ጤናማ ድንበሮችን ትዘረጋለህ እና በእርግጥ ዋጋ ለምትሰጣቸው ሰዎች ብቻ ጊዜህን ትመድባለህ። ይህ ነው እውነተኛ ነፃነት። ውድ የሀበሻን ማይንድሴት ቤተሰብ፣ ብቸኝነትን አስወግደህ ስትኖር ዓለምን ብቻ ነው የምታጣው። ብቸኝነትን ስታቅፈው ግን ራስህን ታገኛለህ። ራስህን ስታገኝ ደግሞ ዓለምን የማሸነፍ ኃይል ታገኛለህ። የብቸኝነት ታላቅ ኃይል ራስን ወደ ማወቅ፣ ወደ ሚዛናዊነትና ወደ ዘላቂ ስኬት የሚወስድ ድልድይ ነው። ስለዚህ ለዛሬው ቀን የቤት ሥራዬን ልስጥ። ዛሬ ቢያንስ ለ30 ደቂቃ ያህል ከሁሉም ነገር ተነጥለ ስልክህን ዘግተህ በዝምታ ከራስህ ጋር ተነጋገር። ምንም አይነት ሐሳቦች እንደመጡ ተመልከታቸው። ይህ ልምድ የሕይወትህ ምርጥ ኢንቨስትመንት ይሆናል። ብቸኝነት ታላቅ ኃይል ነው፣ ተጠቀምበት።
መልካም ጊዜ።